ሰላም ሰላም እንዴት ናችኋለን? እግዚአብሔር ይመስገን። እስቲ ትንሽ ነገር ልበል ብዬ ነው በሰሞኑ በዘፈኖች መካከል ያለው ጦርነት እንበለው ራፕ ባረው እንበለው እዚህ ሀገር እንደዚህ እንደ አሜሪካ ሀገር አጠራር የሚገርም ነገር ነው። ብቻ መዘፈኑን መቃወም ማድነቅ ምንም ወይም ደግሞ መብት ነው፣ የእያንዳንዱ ሰው መብት ነው። ግን አንድ ነገር በጣም የሚገርመኝ ነገር ማለት ነው የኛ ሀገር ሰው እርስ በርሳችን ያለን ንቀት፣ እርስ በርሳችን ያለን ጥላቻ በጣም ይገርመኛል። ስፔሻሊ አብይ ከመጣ በኋላ ላይክ የሰው ምንድነው ጭምብል ነው የሚባለው ማንነቱ የተገለጠበት ዘመን ነው። እና እግዚአብሔር ግን አንድ ነገር ማስተዋል ያለብን ሁላችንን የፈጠረን አንድ አምላክ ነው፣ እግዚአብሔር የሚባል አምላክ ማለት ነው። እና ያንን ማስተዋል አለብን። እና ደግሞ አሁን አንዳንድ ሰው የራሱንም ቢዝነስ ወይም የራሱንም እዚህም ሀገር አለ እንደዚህ አይነት ታክቲክ ሙዚቃውን ለመሸጥ ሲል በሚሄደው ስትራቴጂ ወጣቱ ህዝብ መሸወድ የለበትም። እርስ በርሳችን ተዋደን ተከባብረን መኖሩ ጥሩ ነው። አሁን ለምሳሌ አንድ ነገር የማይገባኝ ነገር የመጣህበትን ቦታ እናትና አባት የመጡበትን ቦታ መውደድ ማክበር ዘረኝነት አያስብልህም። ያ ዘረኝነት ኦሮሞ ሞንክ አማራ ሞንክ ትግሬ ሞንክ ያንን ካልቸር በጣም መውደድ ያንን ያደክበት ያንን ነው የምታውቀው ያንን ነው እንትን የምትለው ያንን መውደድ ዘረኝነት ሊያስብል አይችልም። ግን ሌላውን ጥላቻ ደግሞ ያ በጣም መጥፎ ነው ማለት እግዚአብሔርም አይወድም። አንዳንዴ ራሳችን እግዚአብሔርን እንረሳለን። ማን ነው ሁሉንም የሚፈጠረው ብለን መጠየቅ አለብን። እግዚአብሔር ነው ኦሮሞውንም አማራውንም ትግሬውንም ሁሉንም ማለት ነው። አሁን እኔ በምኖርበት አሜሪካ ሀገር ውስጥ በጣም ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ጀስት ሪስፔክት። ሬሲዝም እኮ ሳይኖር ቀርቶ አይደለም አለ፣ ግን በጣም ሪስፔክት የሚደራረጉት ነገር በጣም ይገርመኛል። ለዚህም ነው ያደጉት። ግን እኛ እርስ በርሳችን የምናናቀው ነገር አሁን ዘፈን ራሱ ያንዱን ካከበርን የሌላውንም መብቱ ነው ብለን መስፈኑ መመለሱ መመላለሱ መብት ነው። ራፕ ባረል እንደሚሉት ማለት ነው እዚህ ሀገር ብለን እንደ ሙዚቃውን እንደ ሙዚቃነቱ ወስደን እንጂ እርስ በርስ ማህበረሰቡ እርስ በርስ መጠላቱ ጥሩ ነው ብዬ አላምንም እኔ በበኩሌ። እና ሪስፔክት እንደራረግ፣ እርስ በርሳችን እንከባበር። ምክንያቱም እግዚአብሔር ያያል ሁሉን ነገር። ግን አንዱን ብሔረሰብ ስናዋርድ ሌላውን እንትን ስንል ምን ያደርጋል? እግዚአብሔር ራሳችንን ነው መጨረሻ ላይ የሚያዋርደው። የሚያዋርደውንም ያዋርዳል፣ የሚያከብረውን ግን ያከብራል። እና ይሄ ልላችሁ ነው። በቃ ሙዚቃውን እንደ ሙዚቃ ወስደን እርስ በርሳችን እንድንከባበር ልላችሁ ነው። አመሰግናለሁ።